የተከበራችሁ እስራኤል ሀገር ነዋሪዎች እንደምናችሁ። ያው እንግዲህ እንደምታዩት ኢራን ሚሳኤሎችን ወደኛ መተኮሷ እንደቀጠለች ነው። ለዚህ ግን ራሳችን ከአደጋ ሊከላከል የሚችል አስተማማኝ የሆነ የአደጋ መከላከያ መጠለያ ክፍል ያስፈልጋል። ለማስታወስ ያህል አስተማማኝ የሆነ የአደጋ መከላከያ መጠለያ ክፍል የምንላቸው አንድ ከቤት ውስጥ ያለ አደጋ መከላከያ መጠለያ ክፍል፣ ሁለት በየፎቁ ያለ፣ ሶስት ከፎቁ ስር ታች ሚቅላት ያለ የምንጠራው፣ አራተኛ ደግሞ ቤት ወይም ከህንፃ ውጪ በጋራ የምንጠቀምበት የአደጋ መከላከያ መጠለያ ክፍል ማለት ነው። ከነዚህ አስተማማኝ የአደጋ መከላከያ ውጪ የሌላችሁ ሰዎች ግን በየከተማው በተለያዩ በጋራ የምንጠቀምበት የአደጋ መከላከያ መጠለያ ክፍሎች አሉ። ይህን ማወቅ የሚቻለው በአካባቢው ከንቲባ በ106 በመደወል የት ቦታ እንዳሉ መጠየቅ ይቻላል። በደረጃዎቹ ስር መጠለል የተከለከለ ነው። የአደጋ ማስጠንቀቂያ ደወል ስንሰማ ወዲያውኑ ወደ አደጋ መከላከያ መጠለያ ክፍል እንግባ። አዲስ መመሪያ እስከምንቀበል ድረስ እዛ መውጣት አይፈቀድም። የደጀን ህዝብ መመሪያ ህይወትን ያድናል።